ስሜ አትሌት ጽጌ ዱማ እባላለሁ። 800 ሜትር እንደ ኢትዮጵያ የመጀመሪያ ዋው ዘንድሮ ትልቅ እቅድ አለኝና የራሴን ለሀገሬ ለመላ ኢትዮጵያ ያሉትን ህዝብ ውጤት ይጠብቃል ከኔ እኔም በርትቼ እየሰራሁ ዓለም ሻምፒዮን ደርሷል። እሱም እግዚአብሔር ብንኖርና ብንፈቅድ ያለው ነገር ሁሉ እግዚአብሔር እንደፈቃዱ ያመጣል ብለን አስባለሁ። ዋና እቅድ በቃ እግዚአብሔር ከረዳኝ የዚህ በዓለም ሻምፒዮን ቀጥሎ አቋም ላይ ሆኜ ሜዳሊያ ለሀገሬ ድጋሚ እንዳመጣ። My name is Tamasken Worko. I am an athlete as well. I am a friend and a daily training partner for Duguma, and I'm also assisting her coach whenever he is not available on trainings. Yeah. ዛሬ ፊትነስ ስራ ነው፣ ጠንካራ ስራ ማለት ነው። እሱን እሰራለሁ። The training focuses on overall body fitness using our all body weight. በጣም ከባድ ነው። ፊትነስ ሲባል ሁሉም የተከተተ ስለሆነ በጣም ከባድ ነው። ኢንዱራንስ አለው፣ ስፒድ አለው፣ ስትሬንግዝ አለው፣ ፓወር አለው። ሁሉንም የተጠቀለለ ስለሆነ በጣም ከባድ ነው። Sometimes it takes up to 100 minutes. እንዴት ነው? እንደዚህ ያለው ትግል ቦታ አሶሳ ቤንሻንጉል ጉሙዝ ቆንጆ ቦታ ሞቃታማ እንደ ኢሮፕ ፎቅ ያለ አየር ነው። ዩ ስፖርት አካዳሚ ላይ ጀመርኩት። ከስፖርት አካዳሚ ወደ ክለብ ተቀላቀልኩት። ኮመርሻል ባንክ ኦፍ ኢትዮጵያ ጌታውን ታደሰ ጎበዝ አሰልጣኝ፣ በጣም ብርቱ አሰልጣኝ። ትላንት ግሩፕ ምንድነው እሷ አለች፣ ወርቅነሽ ፍሬ ገሰሳለች እና ፔስ ሜከሮች አሉ። አንድ 6 ልጆች አለ። በማሮጥ የሚያስደስተኝ ድካም ቢኖርም የትራክ ስራ በጣም ወዳለሁ። ዛጂም በቃ ሁሉንም ያለው ነገር የፊትነስ ስራዎች ጎበዝ የሆንኩበት ምስጢር አንድ በስራ ጉዳይ ነው። ስራ ስትወድ ያለው ነገር ሁሉንም ለስራን ፎከስ ስታደርግ መቼም ሰነፍ የሚሆን የለም። ስሜ ብርሃኑ ሞሳ ይባላል። የጽጌ ባል ነኝ። ጽጌ ትሬኒንጓ በጣም አሪፍ ነው ማለት የምንሰራቸው ትሬኒንግ ትራክም ይሁን የተሰጣት ትሬኒንግ በሙሉ በአግባብ ነው የምትወጣ፣ በአግባብ ትሰራለች። የተሰጣት ሙሉ ሰዓት በአግባብ ተማጣለች። ወደ ጫካ ስንሄድ ደግሞ የተሰጣት ሰዓት 1 ሰዓት ሊሆን ይችላል። ያኛው የተሰጣት በሙሉ በአሪፍ ሁኔታ ትጨርሳለች ማለት ነው። As you have seen, it is Monday today, so it is a fitness workout using a body weight. Tomorrow it will be a aerobic run on the high altitude around Ntoto. On Wednesday it is a regular track session, and on Thursday there is additional aerobic run as well. Then we repeat a track session on Friday as well. Then on Friday it could be a long run or again aerobic run. She have a gym every week, twice a week at afternoon, after the track sessions.
ዋው ዲያመንድ ሊግ መጀመሪያዬ ነው። አምናም አልፎኝ ነበረ። ዲያመንድ ሊግ መጀመሪያ 1000 ሜትር ነበረ ቻይና፣ እሱ አመለጠኝ በቪዛ ምክንያት። የሁለተኛው የነበረው ሻንጋይ መሰለኝ 56 የሮጥኩበትን አንደኛ ወጣው። ከዛ ሞሮኮ፣ ቀጣይ ደግሞ ኢሮፕ አለ። ኢሮፕ ደግሞ በቪዛ ምክንያት ችግር ስላለ ኢሮፕ አልሄድም። ሜቢ ወደ አሜሪካ ኢጁን አለ ወርድ እሱ በሁሉም ኢትዮጵያ የተከተተበት ስለሆነ በጣም ከባድ ነው። አሁን ብዙ ልጆች እኛ ያለፈን ነው። ይሄ ደግሞ በሀገር ስለመጣ ምንም ማድረግ አንችልም። one more one step እንዴት ነው እስካሁን? እስካሁን ቆንጆ ነው እየጨረሰ አሁን ፐርሰናል ሰዓቴ 6:64 ነው። በዚህ ደግሞ ያለው ነገር ይቅር ታቅዶበት ከ55 እስከ 54 ያለው በታች እያቀድኩ ለማሮጥ እንዴት ነበር? አሪፍ ነው። is good training finished